በህይወታችን ውጤታማና ውጤታማ እንዳንሆን የሚያደርገን አንድ ሊስት እናመለክታችሁ። ሰላም እንዴት ናችሁ? በህይወታችን ውጤታማ በተቃራኒ ደግሞ ውጤታማ እንዳንሆን የሚያደርገን አመለካከታችን ነው። ብዙ ጊዜ አይታችሁ ከሆነ ስኪል ያላችሁ ሰዎች፣ እውቀት ያላቸው ሰዎች ከእነሱ በተሻለ ደረጃ መካከለኛ ላይ ያሉ ሰዎች በህይወታቸው ውጤታማ ናቸው። ምንድናቸው? ይህም አመለካከታቸው ላይ ከታለንትና ከኖሌጅ በተሻለ አመለካከታቸው ላይ በደንብ ይሰራሉ። ስለ ራሳቸው ያላቸው አመለካከት የተሻለ ነው። ብዙ ጊዜ ላይ ኢንቫይሮመንታቸውን፣ አካባቢያቸውን፣ ቤተሰቦቻቸውን ያላቸውን የኢኮኖሚ ደረጃ ወደ ሶሉሽን ላይ ነው ፎከስ የሚያደርጉት። እነሱ ፕሮብሌም ላይ አይደለም። የተሻለ አመለካከት ያላቸው ሰዎች ሁሌም ፎከስ የሚያደርጉት ሶሉሽን ላይ ነው። ደካማ አመለካከት ያላቸው ሰዎች ደግሞ ፎከስ የሚያደርጉት ምን ላይ ነው? ፕሮብሌምስ ላይ ነው። አመለካከታችን የወደፊት ህይወታችንን ይወስነዋል። የተሻለ አመለካከት ካለን የተሻለ ኮንፊደንስ ይኖረናል። ደካማ አመለካከት ካለን ኮንፊደንሳችንም በዛው ልክ ደካማ ይሆናል። ምክንያቱም ኮንፊደንስ በመወለድ የሚገኝ ነገር አይደለም። በተሻለ አመለካከት ካለን የተሻለ አመለካከት ካለን ነገሮች የምናይበት፣ ለነገሮች ምላሽ የምንሰጥበት፣ ፌል ያደረግንበትን ነገር እሱን እንደ ሶሉሽን የምናይበት ከሆነ በህይወታችን ውጤታማ እንሆናለን ማለት ነው። በህይወታችሁ የተሻለ ሰው መሆን ከፈለጋችሁ ከታለንት፣ ከኖሌጅ፣ ከስኪል በተሻለ ራሳችሁ ላይ አመለካከታችሁ ላይ ስሩ።